እንኳን አይካስት 25 ለ13ኛ አይካስት በደረመጣችሁ አይካስት በባህር ዳር ዩኒቨርሲቲ ባህር ዳር ቴክኖሎጂ ለ13ኛ ጊዜ የተዘጋጀ ዓለም አቀፍ ኮንፈረንስ ነው። የአይቲ በአመት ሁለት የምርምር ኮንፈረንሶችን በተከታታይ አመታት በማካሄድ በሀገር አቀፍ ደረጃ በጣም ግንባር ቀደም ማለት እንችላለን። አንደኛው አይካስት የምንለው አሁን ለ13ኛ ጊዜ የምናካሄደው በዚህ አመት ማለት ነው። ያው ደግሞ አይስቲፎርድ የምንለው ደግሞ ለ7ኛ ጊዜ አሁን ከሁለት ሳምንት በኋላ የሚካሄደው ማለት ነው። እነዚህ የምርምር ኮንፈረንሶች አጠቃላይ ባህር ዳር ቴክኖሎጂ ኢንስቲትዩት በባህር ዳር ዩኒቨርሲቲ ስር ማለት ነው አጠቃላይ ለምርምር ስርጸት ያለንን ከፍተኛ ተነሳሽነት ነው የሚያሳየው ማለት ነው። 2015 ፈረንጆች አቆጣጠር 5ኛ ዓመት ተማሪ ሆኜ የመመረቂያ ፕሮጀክቴን አይካስት ላይ በማቅረብ ነው የጀመርኩት። ከዛ በኋላ በኮሚቴነት በ2019 አገልግያለሁ። ከዛ በኋላ ወደ 2-3 እንደዚህ ወራት ፕሬዘንቴሽን ላይ ተሳትፌያለሁ። በዚህ ኮንፈረንስ የምርምር ጽሁፎች ከመቅረብ ዘለለ በጣም ስፔሻላይዝድ የሆኑ ወይ ደግሞ በጣም ኤክስፔሪንስ ያላቸው ሰዎች ኪኖት ስፒክ ያደርጋሉ፣ ገስት ኦፍ ኦነሮች ይጋበዛሉ፣ ኢንዱስትሪዎች ይጋበዛሉ። በተጨማሪም ደግሞ የፖስት ግራጁዌት ተማሪዎች ፖስተሮች እና የቴክኖሎጂ ኤግዚቢሽን አጎለጎና ይካሄዳል ማለት ነው። ስለዚህ እንደ ቤት አጠቃላይ ቴክኖሎጂ ላይ እየሰራ ነው ያለ ስራ የምናሳይበት ነው ማለት ነው። በአጠቃላይ አይካስትን እንግዲህ አንድ አመት ሙሉ ነው በምናዘጋጅበት ወቅት በዩኒቨርሲቲው በ7 የትኩረት አቅጣጫዎች ዙሪያ ነው ተመራማሪዎች ተከፍለው ምርምራቸውን የሚያቀርቡት ከኤአይ እና ከማሽን ለርኒንግ ጀምሮ እስከ ግንባታ፣ ውሃን፣ ኢነርጂን፣ ማቴሪያልን፣ ማኒፋክቸሪንግ ያካተተ ሰፊ በሳይንስ እና በቴክኖሎጂ ተደራሽነት ያለው ነው ማለት ነው። በአጠቃላይ ሂደቱ አይካስት በጣም ብዙ አካላትን የሚያሳትፍ ዓለም አቀፍ ኮንፈረንስ መሆኑን በዚህ አጋጣሚ ለመናገር እንደው በተዘጋጀው አይካስት 25 ላይ ሳይንስ፣ ቴክኖሎጂ እና ኢንጂነሪንግ ትኩረትን ያደረገ አጠቃላይ ወደ 262 ምርምሮች ገብቶልናል ማለት ነው። ይሄ እስካሁን ካካሄደው አይካስት ከፍተኛ ቁጥር የተመዘገበበት ነው። እንግዲህ እነዚህን 262 የገቡልን ወረቀቶች በአቋቋምነው የገምጋሚ ኮሚቴ አማካኝነት ለእያንዳንዱ ወረቀት 3 ገምጋሚዎች በማሳተፍ ሳይንቲፊክ ደረጃው በተጠበቀ መልኩ ተገምግሟል። እነዚህ እንግዲህ ወረቀቶች ግምገማውን ያለፉት ውስጥ 104ቱን ብቻ ነው ወደሚቀጥለው ለማሳተም ያሳልፍነው ማለት ነው። በአጠቃላይ አይካስት ላይ የተሳተፉ ማንኛውም ወረቀት እና ግምገማውን ያለፉ ወረቀቶች በዓለም አቀፍ ደረጃ ታዋቂ በሆነው በስፕሪንግ ይታተማሉ። ሲታተሙ እንደምታዩት መጽሐፍ ነው የሚወጣው። ይህ መጽሐፍ ደግሞ በዓለም አቀፍ ደረጃ ተቀባይነት ያለውና ደረጃውን እየጠበቀ ነው የሚያሳየው። እነዚህ ኮንፈረንሶች ዓለም ጋር ተወዳዳሪ ናቸው የምናስበው። ለመወዳደራቸው መንፈስ አንዱ ምንድነው የሚጠቀሙበት ሞዳሊቲ እና አመቱን ጠብቀው የመካሄዳቸው የሚሳተፈው ተመራማሪ ቁጥርም ከዓለም አቀፋዊ የተለያዩ ሀገራት ለምሳሌ ዘንድሮ አይካስት ብንወስድ ከ10 ያላነሱ የአፍሪካ ሀገራት ሀገሮች ቀርበውልናል። ስለዚህ እሱ ብቻ ሳይሆን የምርምር ኮንፈረንሱን ዓለም አቀፍ ኢንዴክስ ባለው ወይም ደግሞ ሪፑቴብል የሆነ ፐብሊሸር ስፕሪንገር በሚባል ነው የሚታተመው ማለት ነው። ጥቅሙ በመጀመሪያ ደረጃ ወጣት ተመራማሪዎች የዓለም አቀፋዊ መድረኮች ላይ መሳተፍን ኤክስፔሪንስ የሚያደርጉበት ነው። እኛ የዓለም አቀፋዊ ኮንፈረንስ ተመራማሪ ከሆነ መሳተፍ አለበት። እዛ እንዲሳተፍ ብዙ ወጪን አውጥተን የምንልከው ወይም ማውጣት አለበት ያ ተመራማሪ። ስለዚህ እሱን ሳናወጣ በቀላሉ ፕላትፎርሙን እኛ ጋር ግን አንደኛ ብዙ ሰው እናሳትፋለን፣ ሁለተኛ ወጪን እንቀንሳለን ማለት ነው። ሶስተኛ ደግሞ ሌላ ተመራማሪ ደግሞ ወደ ሀገር ውስጥ በመምጣት ከተለያዩ ዩኒቨርሲቲዎች መጥቶ ደግሞ ኤክስፔሪንስ ሼር ያደርጋል። ስለዚህ ያን ኤክስፔሪንስ ሼር በማድረግ የእኛ ወጣት ተመራማሪዎች ሊሆኑ ይችላሉ የአጠቃላይ በተለይ ደግሞ የፖስት ግራጁዌት ተማሪዎች ኤክስፔሪንስ የሚያገኙ 3 መጽሐፍ ነው ከአይካስት ብቻ የምናሳትፈው። ተማሪ ያለው ስሳተፍ የዛኔ እንደዚህ ፐብሊሽ የሚደረግ አይነት አልነበረም። ተሳትፎ በሀገር አቀፍ ደረጃ ነበረ። ከዛ በኋላ ወደ ህትመት ገባ። እኔም መሀል ላይ ኮንፈረንስ ተብሎ ነበር የሚታተመው። ከዛ አይካስት እያደገ መጣና ከኮንፈረንስ ደግሞ የተወሰኑትን ወደ ቡክ ቻፕተር አሳድጎ ማሳተም ጀመረ ማለት ነው። እንደዚህ አይነት ጆርናሎች ወይም ኮንፈረንሶች በጣም በጥቂቱ ነው የምናገኛቸው። ኢትዮጵያ ውስጥ ይመስለኛል የመጀመሪያው ነው እንደዚህ በማሳተም ደረጃ።
ከታወቁ ጆርናሎች ጋር በመነጋገር በዓለም አቀፍ ህትመቶች ነው የሚያሳትመው። ስፕሪንገር ላይ የሚታተመው። አሁን ላይ ደግሞ ቡክ ቻፕተር ሆኖ ወደ ግሪን ኤነርጂ ጋር በመነጋገር ጥሩ ኢምፓክት ፋክተር ካለው አሳታሚ ጋር እየተነጋገረ ነው የሚያሳትም። ያ በጣም ትልቅ እድል ነው በነገራችን ላይ። ምክንያቱም የምናወጣው ነገር የለም። በብር አኳያ ካየ ነው ይበል ማሳተሚያ እንኳን የምንከፍልበት አጋጣሚ የለም። ሪፈንድ ይደረጋል፣ ይመለሳል። በዛው ላይ ደግሞ ታዋቂ የሆኑ ሪሰርች ፔፐሮችን በዓለም አቀፍ ደረጃ የምናበረክትበት የኛም ደግሞ የአካዳሚክ ኬሪራችን የምናሳድግበት ስለሆነ እጅግ በጣም አስፈላጊ ይመስለኛል። አሁን ውጭ ላይ ለማሳተም ብንሞክር እኔ 1-2-3 ተሳትፌያለሁ ውጭ ላይ እና አንደኛ በዶላር ነው የሚጠይቁ ክፍያ አለው። ሬጅስትሬሽን ፊ ተብሎ ይከፈላል። እሱ ሪፈንድ ለማድረግ ራሱ አስቸጋሪ ነው የሚሆነው። በዛው ላይ ደግሞ ሄደን ማቅረብ ይኖርብናል። ሲታተም ደግሞ ቡክ ቻፕተር አይደለም የሚሆነው፣ ኮንፈረንስ ተብሎ የሚታተመው አንድ ስቴፕ ወደ ታች ወረድ ይላል፣ ወይም ግማሽ ማለት። እውነት ለመነጋገር እኔም ተጠቅሜበታለሁ። አይካስት ላይ በማሳተሜ ያለውን ውጣ ውረዱንም አንደኛ በማየቴ ከዛ ላይ ያሉ ፕሬዘንቴሽኑን መሳተፍም ሲጀመር ደግሞ የሚሰጡ ግብዓቶች አሉ ከፕሮፌሰሮች ከዶክተሮች ከነሱ ጋር ያለውን ግብዓት በመውሰዴ በተጨማሪም ደግሞ ለኔ ለወደፊት አካዳሚክ ኬሪር ራሱ ለስኮላርሺፕ በደንብ አግዞኛል፣ በደንብ ጠቅሞኛል። ምክንያቱም ያው ህትመትን የሚታየው እዛ ላይ ተገብቶ ሲታይ ደግሞ ማን ነው ሪሰርቸር የሚለው በደንብ ምላሽ ይሰጣል ብዬ ስለማስብ ማለት ነው። እና ይሄ ትልቅ እድል ነው፣ ሁላችንም ብንጠቀምበት የሚል እይታ አለኝ። በተለይ ወጣቶች ብዙ ኮንሲደር ላናደርግ እንችላለን፣ ግን ጥቅሙን ከብዙ አንግል መረዳት የምንችል ይመስለኛል። በዚህ ደረጃ ያለ ዩኒቨርሲቲ ኢትዮጵያ ውስጥ ሆነ አፍሪካ ውስጥ ፈልጎ ማግኘት በጣም በሊሚትድ ነው የሚሆነው እና እንደ ቢአይቲ አንዱ ኮር የሆነው አመታዊ ትልቅ የስራ ብሎ ስትራቴጂክ ፕላን ላይንም አስቀምጦ አመታዊ ፕላንም አስቀምጦ የሚሰራው ስራ ነው ማለት ነው። ኤክስፔሪየንስ ነው። ከደቡብ አፍሪካ ከተለያዩ ከኢሮፕ ከኤዥያ ሀገራት ተመራማሪዎች ወደዚህ መምጣት እንዲችሉ ባህር ዳርን የቱሪስት ሴንተር ለማድረግ ጭምር ነው እየሰራን ያለነው እንሰራለን ማለት ነው። ይህንን አጠቃላይ በተለይ ደግሞ ዌብሳይታችንን ይህንን ኮንፈረንስ ማኔጅ የምናደርግበት ሙሉ ዳታው ሂስትሪው የያዘ ስለሆነ ፐብሊኬሽኑንም የኮሚቴ ዝርዝርንም አጠቃላይ ስፖንሰርን የምን ያለውን ነገር በዚህ ውስጥ ራሳቸውን ፕሮሞት እንዲያደርጉ ባህር ዳርን ፕሮሞት እንዲያደርጉ ይህ ኮንፈረንስ የባህር ዳር ልዩ መገለጫ የባህር ዳር ዩኒቨርሲቲ ብቻ ሳይሆን የባህር ዳር ልዩ መገለጫ ነው መቀጠል አለበት።